ብዙ ሰው መቀባት ማለት ቸርች መክፈት ይመስለዋል። መቀባት ማለት በዚህ ቸርች መክፈት አይደለም። መቀባት ማለት እየዞሩ ማገልገል ማለት አይደለም። መቀባት ማለት የበለጠ እግዚአብሔር ጋር መቅረብ ማለት ነው። መቀባት ማለት የበለጠ እግዚአብሔር ወዳለማመደ ስፍራ ማዘውተር ማለት ነው። ዳዊት ከተቀባ በኋላ እንደተቀበለ ንግስና አልወጣም። በቃ ተቀብቻለሁ አላለም። ተመልሶ በጎቹን ወደሚጠብቅበት ነው ሄደው። ቢኮዝ እግዚአብሔር ያገኘው እዛ ቦታ ነዋ። እግዚአብሔር ያለማመደው እዛ ጋር ነዋ። እግዚአብሔርን የለመድክበትን ስፍራ ተቀባው ብለን እንዴት ትረሳለህ? ስለዚህ መሠዊያ ረስተህ መቀባት የለም። እግዚአብሔር ያለማመደህን ስፍራ ረስተህ መቀባት የለም። ዳዊት የአባቶቹን በግ ከሚጠብቅበት ስፍራ አይደለም የተጠራው። እግዚአብሔር እያለማመደው ከነበረበት ስፍራ ነው የተጠራው። እግዚአብሔር የጠራው አደባባይ ላይ ለመቀባት ነው። አደባባይ ላይ ከቀባ በኋላ ተቀብቻለሁ ብለው ወደ ንግስና አይደለም የሚሄደው። እግዚአብሔርን ወዳገኘበት ቦታ ነው ተመልሶ። ስለዚህ እግዚአብሔርን ወዳገኛችሁበት ስፍራ ተመለሱ እንጂ ተቀበው ብላችሁ ቸርች መክፈት አይታያችሁ። አንዳንድ ሰው አለ ተቀበው ብሎ የሰው ጣራ ይታየዋል። ከሰው ጣራ ውጡ። ሰፈር ለሰፈር እየዞሩ መተንበይ ይታያቸዋል። ከሰፈር ውጡ። መቀባት ማለት የዞሩ ማገልገል አይደለም። ሮጦ ቸርች መክፈት አይደለም። መቀባት ማለት የበለጠ እግዚአብሔርን ወዳገኘህበት ስፍራ መመለስ ማለት ነው። እግዚአብሔርን ወዳገኘህበት ስፍራ፣ እግዚአብሔር ጋር ስትጫወት ወደ ነበርክበት ስፍራ፣ ያ ማለት መሠዊያ ጋር መመለስ ማለት ነው። የበለጠ ለመቀባት፣ የበለጠ ለመስራት፣ የበለጠ ከእግዚአብሔር መገለጦችን ለመቀበል፣ የበለጠ በተቀባህ ቁጥር የበለጠ ወደ እግዚአብሔር ቅረብ፣ የበለጠ ወደ እግዚአብሔር ደረት ተጠጋጋ፣ የበለጠ እግዚአብሔርን ወደ ማውራት ተመለስ፣ የበለጠ እግዚአብሔርን ወደ ማግኘት ተመለስ፣ የበለጠ እግዚአብሔርን ወደ ማውራት ተመለስ እንጂ ተቀበው ተብሎ ቸርች ለመክፈት አይሮጥ። ተቀበው ተብሎ ለመተንበይ አይሮጥ። ተቀበው ተብሎ ስፍራ እንዲሰጥ ፍለጋ አይሮጥ። መሯሯጥን አቁማችሁ እግዚአብሔር ወዳገኛችሁ ስፍራ ተመለሱ። እግዚአብሔርን እግዚአብሔር ወዳወራችሁ ስፍራ ተመለሱ። ቸርች የትም አይሄድም፣ ይደርሳል። የቀባህ እግዚአብሔር ካንተ ጋር ነው። የቀባህን እግዚአብሔርን አስቀድም። የተኛውም ነገር ይደርሳል። የቀባህን እግዚአብሔርን ለማውራት ተመለስ። የቀባህን እግዚአብሔርን ለማመስገን ተመለስ። መሠዊያ ስፍራ አግኝቶ ስትሯሯጥ ዘመን ማለቅ የለበት። ቀባይም ብለህ ጸልዬ በጸለይክበት መሠዊያ ድረስ እግዚአብሔር መጥቶ አግኝቶ ከተቀባ በኋላ ከመሠዊያ ውጪ ለምን ያገኛል? ከተቀባህ በኋላ ወደ መሠዊያ ተመለስ። እግዚአብሔር ወዳገኘህ ስፍራ ተመለስ። እግዚአብሔር በሳሙኤል በኩል አልፎ የንግስና ቅባት ቀባው። ጀስት ይፋን ያደረገው ከተደበቀበት አወጣው። እግዚአብሔር ግንስ የተደበቀበት ስፍራ ምን ነበር? እግዚአብሔር የሚያወራበት ስፍራ። የተደበቀበት ስፍራ እግዚአብሔርን የሚያገኝበት ስፍራ። የተደበቀበት ስፍራ ጉልበቱን እያደሰበት ያለበት ስፍራ፣ ክንፉን እያደሰበት ያለበት ስፍራ። ያ ስፍራ ነው ለዳዊት መገለጫ ምክንያት ነው። ቢኮዝ ዲቮሽን ታይም ካልወሰዳችሁት ከእግዚአብሔር ጋር የግል ጊዜያችሁ ከሌለ፣ ከእግዚአብሔር ጋር የግል ታይም ካልወሰዳችሁ መቀባታችሁ ዋጋ የለም። ለመሯሯጥ ከተቀባችሁ እንደ ተሯሯጣችሁ ነው ዘመናችሁ የሚያልቀው። ቢኮዝ የቀባህን እግዚአብሔርን ለማውራት በተጠጋ ቁጥር ንግስና ቦልድነስ ይሆናል። ንግስና ከፍ እያለ ይሄዳል። ብዙ ኢትዮጵያ ውስጥ የተቀቡ ሰዎች አሉ። ለምንድን ነው ምድሪቷ ላይ ያልተገለጡት? ቢኮዝ ከተቀቡ በኋላ መሯሯጥ ነው የሚታያቸው። የሰው ጣራ ነው። የዞሩ ማገልገል ነው። ከዙረት ጌታ ያውጣችሁ። መዞር አይታያችሁ። ትውልድ ይታያችሁ። እግዚአብሔር ይታያችሁ። የቀባህ እግዚአብሔር እኮ ለትውልድ ነው። የቀባህ እግዚአብሔር እኮ ወደሚፈልግህ እያሽከረከረ ሊጠቀምህ ነው። አንተ ለመሽከርከር አትውጣ፣ እሱ በጊዜው ያሽከርከር። ስለተቀባ አይን ስለተከፈተ አሁን በቀን ተነብይ ነው እግዚአብሔር የጠራኝ ተብሎ አይወጣም። ከተቀባህም በኋላ ወደ ስፍራ ተመለስ። እግዚአብሔር ወዳገኘ ስፍራ ተመለስ። እግዚአብሔር ወዳገኘ ቦታ ተመለስ። እዛ ቦታ እግዚአብሔርን አውረው በደንብ። እዛ ቦታ ላይ እግዚአብሔር ወዳለማመደ ስፍራ ተመለስ። የበለጠ ራእይን የምትቀበለው እዛ ቦታ፣ ለትውልድ ስንቅ የምትቀበለው፣ ለትውልድ ምግብ የምትቀበለው፣ ረጅም የሚያስኬድን ኃይል የምትቀበለው ተቀብተህ በመውጣት ሳይሆን በተቀባ ቁጥር በእግዚአብሔር ስር እግዚአብሔር ባለማመደ ስፍራ በተገኘ ቁጥር ነው። ስለዚህ የበለጠ ለማደግ፣ የበለጠ ለመስፋት፣ የበለጠ ቦልድነስ ለመሆን እግዚአብሔር ወዳገኘ ስፍራ ተመለስ። ንግስና የሰጠህ እግዚአብሔር በጓዳ ያወራ የነበረ እግዚአብሔር ስለሆነ የበለጠ እግዚአብሔር መልቀ የበለጠ እግዚአብሔርን እንድታወራው በጓዳ ወዳወራህ ተመለስ። ስለዚህ ዲቮሽን ታይም ውሰዱ ከጌታ ጊዜ ስጡት ለጌታ። ተቀብተው ሰው ቢዚ ይሆናል። አይ ዶንት ኖ ለምን ቢዚ እንደሚሆን። የበለጠ ወደ እግዚአብሔር ቅረብ።
እግዚአብሔር የሚቀባህ የበለጠ ወደ እርሱ እንድትቀርብ የበለጠ እንድታወራው እንጂ ቢዚ እንድትሆንበት አይደለም። ወዳችኋለሁ።